የዓለም የጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የዓለም የጤና ድርጅት በግጭት ውስጥ ባለው የአማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎች እና የጤና ተቋማት ጥቃት ለአስቸኳይና ገለልተኛ ምርመራ እንዲደረግ ጠየቀ። ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ ከ10 ቀናት በፊት ዶክተር ጸጋሁን ስም የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። ዶክተር ቴድሮስ በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግም ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና የትምህርት ቤቶችን ጨምሮ በርካታ የሲቪል መሠረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳይ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበት፣ የቆሽት ስብና፣ የሐሞት ከረጢት ስፔሻሊቲ ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይም በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ወይም ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆኖ ለማህበረሰቡ አገልግሎት የሚሰጡ የጤና እና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖች እና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርት አመላክቷል። በክልሉ ለሚፈጸመው ግድያዎችና የሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆንም ብዙውን ጊዜ ያስተባብላሉ። በቅርቡ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳን እውነተኛ ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉ እና ባለመመርመሩ በትክክል ባይታወቅም ቢቢሲ 4 በመቶ ከሆኑት የክልሉ 43 የጤና ጣቢያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች አስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርጓል። እነዚህ ጥቃቶች የመንግስት የጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ላይ ሰጠው ምላሽ ግን የለም። ከዚህ ቀደም ዩኤን ኦቻ በአማራ ክልል በቀጠለው የግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳቶች ማጋጠማቸውን ገልጾ ያውቃል። የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ቢሮ በረድኤት ሰራተኞች ላይ እገታ፣ ዝርፊያና ጭቅቃትን ጨምሮ 93 ክስተቶችን በአውሮፓውያኑ 2023 መዝግቤያለሁ ብሎ ነበር።